እስቲ ወንድሞቻችን በልሙጥ ባንዲራ የታጀባችሁ ወንድሞቻችን ነው እስቲ ገቡ ዛሬ የምቀኝነት የለቅሷችሁ ላይ ትንሽ ላወራበት ፈልጌ ነው። እንዲሁ በቃ ፖለቲካ ተሰናል በዘረኞች ጉዳይ ላይ ፈትዋ መስጠት አቁመናል ብለን ብንል ፈትዋ እንድንሰጥ ታስገድዱናላችሁ። ሰሞኑን ትዝላችሁ እንደሆነ አንዲት እህታችን በኢትዮጵያ አንደኛ በአፍሪካ አንደኛ በዓለም አንደኛ ወጣ ነበር። ያችን ልጅ በተመለከተ ብዙ ነገር ቪዲዮዎች ሲሰሩ አይተን ዝም ብለናል። ይሄው ስሟን በማየት ማለት ነው። ስሟ አማርኛ ስለሆነ የአባቷ ስም አማርኛ ስለሆነ ጭራሽ የአያቷም ስም አማርኛ ስለሆነ ይሄው አማራይቱ ቆንጂት ኢትዮጵያን ባለመስጠራች ኢትዮጵያን አኮራች ኢትዮጵያ ያለ አማራ ምንም ነች በቁንጅናም እኛን ምናኮራት ያው በሩጫ እንኳን የተበላ ነው ብለው ቀወጡት ሸለሉ ፎከሩ ምን አሉ እየሰማን እያየን አንፈርድም ብለን ዝም አለ። በቃ እንደው በዚህ ሐሰትና በዚህ ውሸት ከተደሰቱና ወንድሞቻችን ደስታ ካገኙ ይመቻቸው ብለን ዝም አልናቸው። የዚህ ሙሾ ወይም ደግሞ የዚህ የሐሰት ደስታ ምንጭ ደግሞ ጆከር ነበር። ጆከር የሚባል ታውቃላችሁ አይደል? በመዝደብ ሌሎች ብሔር ብሔረሰቦች በማጥላላት የአማራን ሕዝብ ነፃ አወጣለሁ ብሎ የሚያምን ወንድማችን ነው። እኛ ወንድሞቻችንን የማረምና የማስተካከል ፍላጎት እንጂ እነሱን ተበላሽተው በተበላሹበት እንዲቆዩ ቱሪናቫ ሆነው እንዲቆዩ ፍላጎት የለንም። ታዲያ ያቺ እህታችን በኢትዮጵያ አንደኛ ወጣ በአፍሪካ አንደኛ ወጣ በዓለም ሁለተኛ የወጣችዋን እህታችንን መጀመሪያ አማራ ነች ብለው በየፖስቱ ተቀወጠ። ቤተልሔም ጆከር ብራብ ተቀወጠ። በቃ ቆንጂት ኢትዮጵያን በቁንጅና ወክላ በዓለም ሁለተኛ በአፍሪካ አንደኛ በኢትዮጵያ አንደኛ ወጣች ተብሎ ተሸለለ። በቃ በዚህ ሽለላቸው ወላሂ ላዚም አላህ ምስክሬ ነው ይመቻቸው ብዬ ነው ዝም ያልኩት። ልጅቷ ኦሮሞ እንደሆነች አውቃለሁ፣ ግን ኦሮሞ ወክላ አይደለም ሄደችው። ኢትዮጵያን እኔን እናንተን ሁላችንን ወክላ ነው ሄደችው እና በዛ ኦኬ ከነሱ የመጣች እህታችን ከሆነች አሪፍ ነው። በቃ በውሸታቸው ይመቻቸው ብለን ዝም አለን። በጣም ብዙ ተፎከረ። በሳቱ አይደለችም ብሎ ማስረጃ ማቅረብ ይቻል ነበር። በሳቱ መሞገት ይቻል ነበር። ስለዚህ በደስታቸው ላይ ውሃ መቸለስ ስላልፈለግን ዝም አልን። ከዛ ያው አንዳንድ ወንድሞቻችን አሉ አከም ነገ ቡልቴ የምትልበትን ቪዲዮ እያመጡ ሲለቁባቸው በቃ ያንን አማራ እንዳልሆነ አይደለችም የሚለውን ማስረጃ አለመቀበል ሞከሩ። መጨረሻ ላይ ኦሮሞ መሆኗ ሲደርሱበት ምን ጀመሩ? ኦሮሞን ከፍ አድርጎ ለማሳየት የሚደረግ ሴራ ነው አለ። ምን አይነት ትግል ነው? ምን አይነት ፖለቲካ ነው የያዛችሁት? ኦኬ ኦሮሞን ከፍ አድርጎ ለማሳየት የሚደረግ ሴራ ነው የሚለውን እንቀበል። በኢትዮጵያ ደረጃ ከወላው ኢትዮጵያውያን ቆነጃጂቶች ተወዳድራ አንደኛ እንድትወጣ የኢትዮጵያ ዳኞች ረዷት እንበል። እነዛ የኢትዮጵያ ዳኞች ኦሮሞዎች ናቸው። ስለዚህ ኦሮሞ ስለሆነች ረዷት እንበል። እንደዛ እያላችሁ ስለሆነ ታዲያ የአፍሪካ ዳኛዎችም የአፍሪካ የቁንጅና ውድድር ዳኞችም ኦሮሞዎች ናቸው። የዓለም የቁንጅና ውድድር ዳኞችም ኦሮሞዎች ናቸው። ምን አይነት ሎጂክ ይዛችሁ እንደምትመጡ እኔ ነኝ ጤነኛ ያልሆንኩት ወይስ እናንተ ናችሁ? ግራ እየተጋባው ነው። አሁን በሙስና አንደኛ ወጣች ኢትዮጵያ ላይ። ኦኬ ኢትዮጵያ ላይ ኦሮሞ ባለ ጊዜ ነው ስለምትሉ ኦሮሞ አንደኛ እንድትወጣ ረድቷት፣ የኦሮሞ ዳኞች አንደኛ እንድትወጣ ረድተዋት አንደኛ ወጣች የሚለው ሐሳባችሁን እንቀበላችሁ። የአፍሪካውንስ ውድድር ኦሮሞ ነበር እንዴ ሲዳኘው የነበረው? ጀስት ኩዌሽን ነው። በቃ መልሱልኝ። ይሄንን ጆከር የምትባል ቱሪናፋ ዝም ብሎ እናት እንደዚህ ትሁን እናት እንደዛ ትሁን እናት እንደዚህ ትሁን በማለት ያንን የተከበረ ህዝብ ከማዋረድ ባለፈ ያንን የተከበረ ህዝብ ነፃ አታወጣው። ሐሰት ይዞ በመምጣት በሐሰት እንዲኮፈስ በማድረግ ያቺ ቆንጆ ካንተ አብራክ የወጣች ነች ብለ በሐሰት በመጠቅጠቅ ያንን ህዝብ ነፃ አታወጣው። ያቺ ልጅ ከየትም ትምጣ ኬት እኔ በመገላለጥ አላምንም፣ ግን ተገላልጣም ቢሆን ስማችንን ከፍ አድርጋው ከሆነ
በዘመኑ ጥሩ ነገር ስለሆነ ቆነጃጂቶች ሰውነታቸውን አሳይተው ምናምን አንደኛ ወጥተው ሀገር ስለሚያኮሩ ኦኬ እንቀበለው። የኔን ፍላጎት አልከተልምና ታዲያ ያቺ ልጅ እንዲህ ያለፈችበት መንገድ በአጠቃላይ ኦሮሞ ስልጣን ላይ ስላለ ነው ብሎ ተረጋጋማም ተረጋጋ። ምን ነው ተናደድኩ እንዴ? አልተናደድኩም እኮ ምንድነው? በግድ ተናደድ ነው? በግድ ተናደድ ነው? ሎጂካችሁን ፉርሽ የሚያደርገው በኢትዮጵያ በእርዳታ ኦሮሞ ዳኞቹ ኦሮሞዎች ስለሆኑ ረድተዋት አቤት ሙቀቱ በእናታችሁ ዳኞቹ ኦሮሞዎች ስለሆኑ ረድተዋት አንደኛ ወጣች የሚለውን ሐሳባችሁን ተቀበልን እኮ በቃ እኛ እንቅፋት አንሆንባችሁም በደስታችሁ ላይ ውሃ አንረጭበትም በደስታችሁ ላይ ውሃ አንቸልስበትም ብለን ተቀበልናችሁ አራገባችሁ ፖስተታችሁ ተናገራችሁ ላይቭ ገባችሁ ቆንጂት ኧረ ተውን በእናታችሁ ኧረ ተውን እኛ እኮ ሰላም አግኝተን እንድንኖር በዛች ሀገር ላይ እንድትሄዱ የሚፈልጉ በጣም በርካታ ሰዎች አሉ እንዳትሄዱ የሚፈልጉት ደግሞ ስልጣን ላይ አሉ ለዛ ነው እንጂ ያን ያህል በቃ መከራ ጭቅጭቅ መጨቃጨቅ መነታረክ እንጂ ከናንተ የተረፈ ነገር ምንም የለም በቃ ለኢትዮጵያ የተረፋት የናንተ ጭቅጭቅ ነው የናንተ እዝድ ነው በቃ የናንተ ያለመግባባት መንሴነት ነው እና ተውት በቃ ይቅርባችሁ ያንን ህዝብ በመከራው ላይ መከራ አታብዙበት የህዝብ አንድ ኢንች ነፃ ላይወጣ ነገር ስንት አመት ከእርሻው አቋርጣችሁ ከእርሻው አጉላልታችሁ ነፃ ብታወጡት መልካም ነበር እስቲል መከራ ውስጥ ነው ያለው እስቲል እየገደሉትም ነው ባለፈው ወሎ አካባቢ አንድ ግለሰብ ያ ግለሰብ ሙስሊም ነው ከመከላከያ ጋር ታይቷል በሚል ያንን ግለሰብ ገደላችሁት ኦኬ ከመከላከያ ጋር ስለታየ መገደል ነበረበት ለዚህ አሁን ያንን ሰው እኮ ነፃ ሰው እንደሞ ነፃ አወጣለሁ ስትል ካምሮ ጥገኝነትም ጭምር ነው ባምሮ ባሪያ ከሆነ ከዛ ያምሮ ባርነት ነፃ ማውጣት እንጂ እሱን በመግደል ከዚህ ምድር ላይ በማጥፋት ነፃ አታወጣው ያምሮ ባርነት አለ ያካል ባርነት አለ ካምሮ ባርነት እንድታወጣው ከፈለክ ያ ሰውዬ መኖር አለበት ኖሮ ነፃ ሆኖ እንዲኖር ማሳየት ነው ያለበት በቃኛ ፖለቲካ ተውን ውሸታችሁን ማጋለጥ ተውን በውሸታችሁ ላይ ፈትዋ መስጠት ተውን የተው ነው ግን ይናክል ቋቁ የሚል በቃ ልንቀበል የማንጀል ተረተረት ይዛችሁ እንድትመጡ አይደለም የተውናችሁ እስቲ የትኛው ኢትዮጵያዊ ነው የሚቀበል እስቲ ማን ነው የምትቀበለው ይሄንን ሎጂክ ያቺ ልጅ ባለም ሁለተኛ የወጣችው የኦሮሞ ባለስልጣኖች አግዘዋት ነው የሚለውን ሎጂክ ዓለም ኦሮሚያ ነች እንዴ ዓለም ኢትዮጵያ ነች ወይ ኦኬ በኢትዮጵያ ተወዳድራ ከአማራ ቆነጃጂቶች ከትግራይ ቆነጃጂቶች ከስልጤ ቆነጃጂቶች ከምናምን ቆነጃጂቶች ተወዳድራ አንደኛ እንድትወጣ የኦሮሞ ባለስልጣናት ረዷት የሚለውን ኦኬ እንቀበል ችግር የለው ምክንያቱም የኢትዮጵያን መንበረ ስልጣን ኦሮሞ ነው የያዘው ብላችሁ ስለምትናገሩ እኔ እንደዛ አላምንም ያንን እንቀበላችሁ ኦኬ ከኦሮሞ ከኢትዮጵያ አንደኛ ወጣኮ የት ሄደች አፍሪካ ልትወዳደር ሄደች ከአፍሪካ አንደኛ ስትወጣስ ማን ይረዳት የአፍሪካን የቁንጅና ውድድር ሲዳኙ የነበሩት ኦሮሞዎች ናቸው ልትሉን ነው ደሞ ያልሆነ ሎጂክ እኔ እንኳን ባቅሜ ተራ ቲክቶከርን አፈምሴል እንዴ ምን ቀላል ነገር እኮ ነው ከአፍሪካ አንደኛ እንድትወጣ ማድረግ ይችላል አብይ አህመድ እንዴ እሺ ከአፍሪካ አንደኛ እንድትወጣ ማድረግ ይችላል አብይ አህመድ እሱንም እንቀበል አፍሪካ ላይ ዲሞክራሲ ስለሌለ ዳኞቹ በገንዘብ ተገዝተው ነው ምናምን የሚለው እንቀበል እሺ ዓለምስ ከልጅቷ ጋር የተወዳደሩት እኮ እነ ዩኤስኤ ናቸው እኮ ከልጅቷ ጋር የተወዳደሩት እኮ እነ ካናዳ ናቸው እኮ ከልጅቷ ጋር የተወዳደሩት እኮ እነ ብሪታንያ ናቸው እኮ ከልጅቷ ጋር የተወዳደሩት እኮ እነ ፍራንስ ናቸው ከልጅቷ ጋር የተወዳደሩት እኮ እነ ገተለለ የማይነኩ ሀገሮች ናቸው ከልጅቷ ጋር የተወዳደሩት ብር ተቀብለው የገዛ ዜጋቸውን የሚጥሉ አይነቶች አይደሉም ከነ ህንድ ጋር እኮ ነው የተወዳደረችው ምን አይነት ይወረደ ማለት ያኔ ይሹ ሆኖ ሳይሆን
በቃ ልክ እንደተበደለ ሰው ህዝቡን አልቅሳችሁ ለማስለቀስ የምትጥሩበት ነገር። እኔ አሁን ለአማራ ህዝብ በጣም እያዘንኩለት ነው። ወላሂ ላዚም በጣም እያዘንኩለት ነው። ያልሆነ ሎጂክ እያመጣችሁ በሐሰት እንዲደሰት ታደርጉታላችሁ። ያንን በሐሰት እንዲደሰት አድርጋችሁ ያ ሐሰት ሲጋለጥ ደግሞ ይቅርታ ከመጠየቅ አሁን ጆከር ወጣ የአማራን ህዝብ ይቅርታ መጠየቅ ነበረብህ። ያቺ አማራ ነች አንደኛ ወጣች ያልኳችሁ ልጅ አማራ አይደለችም ኦሮሞ ነች የተሳሳተ መረጃ ነው የሰጠዋችሁ ብለህ ነበረ ይቅርታ መጠየቅ ነበረብህ። የአማራን ህዝብ በሐሰት እንድትደሰቱ ስላደረኳችሁ ብለህ ይቅርታ ከመጠየቅ ጭራሽ ባድሎ ነው አንደኛ የወጣችሁ። ልጅቷ ኦሮሞ መሆኗ ታውቋል፣ ግን አንደኛ የወጣችሁ ከኢትዮጵያም ከአፍሪካም ከዓለምም ያንን ደረጃ ያገኘችው ኦሮሞ ባለ ጊዜ ስለሆነ ነው ብለህ ብታለቅስ ደንቆሮ ሊቀበል ይችላል። እኔ ግን ደንቆሮ አይደለሁም። ወሳኝ ጥያቄዎችን እጠይቃለሁ። ወሳኝ የሆኑ ጥያቄዎችን እጠይቅሃለሁ። ላመጣኸው ኦሮሞ ባለ ጊዜ ስለሆነ አንደኛ ወጣች የሚል ሎጂክ ይዘህ ለመጣኸው ጥያቄ ነው የምጠይቅ። ጥያቄ በኢትዮጵያ ኦኬ ልቀበልህ፣ በኢትዮጵያ ኦሮሞዎች የበላይ ስለሆኑ ምናምን የምትለውን ነገር ስላለ ልቀበልህ። ኦኬ ኦሮሞ ዳኞች ምናምን ሰርተው አንደኛ እንድትወጣ አደረጋት። ከአፍሪካስ ከዓለምስ ሁሉንም ዓለም በእናንተ መነጽር ለክታችሁ፣ በኢትዮጵያ መነጽር ለክታችሁ፣ በአማራ ክልል መነጽር ለክታችሁ፣ በኦሮሚያ ክልል መነጽር ለክታችሁ ትችሉታላችሁ ወይ? መጀመሪያ ማጣራት። ድሮ ምን ነበር መሰላችሁ? ኦሮሞ ኢትዮጵያን አኩርቶ አማራ አኮራ ተብሎ ይወራል። የምናጋልጥበት ሚዲያ የለም። ትግሬ ኢትዮጵያን አኩርቶ አማራ አኮራ ተብሎ ያ ሰው ያ ግለሰብ ኢትዮጵያን ያኮራው ግለሰብ ከዛ ማህበረሰብ ተነጥቆ በእናንተ ይጠራል። ያንን ማጋለጫ አሁን ነው ማጋለጥ ተጀመረው እንጂ ያንን የሚያጋልጡበት አያቶቻችን ቴክኖሎጂ አልነበራቸው። ዛሬ ግን ፍንክቼ የለም፣ በቃ ፍንክቼ የለም። አንድ ሰው ብድግ ብለ የኔ ነው ብለ ካወራ በኋላ ያ ሰው የራሱ የሆነበት ኦሮምኛ ሲያወራ የተቀዳ ቪዲዮ ይገኛል፣ ትግርኛ ሲያወራ የተቀዳ ቪዲዮ ይገኛል። ከዛስ ብልትወድ ነው ትመጣና በተወዳይነት ስሜት ህዝብን እንደገና ታስለቅሳለህ። በሐሰት አስደሰትከው፣ በሐሰት ታስለቅሰዋል። አቤት መከራው የአማራ ህዝብ። ወላሂ አሁን እንደ አማራ ህዝብ የሚያሳዝነኝ ህዝብ የለም። እንደ አማራ ህዝብ ነፃነትን የምመኝለት ህዝብ የለም። እኔ በአሁኑ ሰዓት ነፃነቱን የምመኝለት ከገዛ ልጆቹ ነው። እንደውም የገዛ ልጆቹ በሐሰት ትርክት ጠፍንገው ከሌሎች እንዳይግባባ አድርገው ሌሎችን እንዳይወድ አድርገው በባዶ ከሌሎች ትበልጣለህ የሚል ናሬሽን ፈጥረውበት ያንን ተቀብሎ ይውስ ባለመግባባት አብሮ እየኖረ ነው። ታዲያ ለዚህ ህዝብ ነፃነትና ፍትህ አለመመኘት ንፉግነት አይደለም? አይደለም ወይ? አይደለም ካላችሁ ንገሩኝ። እኔ ባህሬ ነው ፊቴ ነው ተናዳል ምናምን ምንድነው የሚያናድድኝ? የዋሸኸው አንተ፣ የቀጠፍከው አንተ፣ የተዋረድከው አንተ፣ ውርደትን የማጋልጥ እኔ። ለምንድነው የምናደደው? እኔ ተፈጥሮዬ ነው ፊቴ ነው። እንግዲህ አላህ Subhanahu Ta'ala ጠይቀው፣ በቃ በእኔ ፊት ላይ በቃ አስቀይረው ብለህ ጠይቀው። የኔን ፊት ይቀይረው እሱ ነው የፈጠረው። ይሁን የንዴት ባህሪ የሚታይበት ፊት ሰጥቶኛል። አልহামዱሊላህ በዛ ደግሞ ኮራለሁ፣ ደስተኛ ነኝ፣ ኮምፕሌን አላረግም። ና ሳልናደድ የተናደድኩ ምንድነው የሚያናደኝ? ምንድነው የሚያናደኝ? ቅመህ መርቅናል የታለ ቃምኩት የመረቀንኩት የታለ ቃምኩት የመረቀንኩት ኢትዮጵያ አይደለም እኮ ያለሁት። አሁን ጠዋት ነው። በዚህ ሰዓት ይቃማል? መሸት ሲባል ነው የሚቃመው። ጠላ የምትጋት ጠላን ተግተህ ጎርፍ መውረጃ ኩሪ ላይ የምትንዘላዘል ለምጠጣህ አይደለም። እሱን እንደ ቅዱስ ቆጥራ ጫትን እንደ እርኩስ አትቁጠር ነው። እኔ እርኩስ ነው። ጫት ሱስ ነው፣ ጠላ ሱስ ነው፣ አለቀ። ጫት ሱስ ነው፣ አረቄ ሱስ ነው፣ አለቀ። እንደው የተሻለ ሱስ ነው ጫት። ቢያንስ አቅልህን አያስትህም። ቢያንስ ቅመህ ጉርጓድ ላይ አትገኝም። ቢያንስ ቅመህ ሽንት ቤት ላይ ወድቀህ አትገኝም።
ቢያንስ ቅመ ሱሪህ ላይ አሸናም ቢያንስ ቅመ እህትንና ምስትህን መለየት አያቅትህም። የቃመ ሰው ይሄንን ሁሉ ይለያል። ከሱስም ጥሩን ሱስ እኛን ማሸማቀቂያ መጥፎን ሱስ ያንተ መኩሪያ ሊሆን አይችልም። እቅማለሁ እኔ በነገራችን ላይ ሀገር ቤት ጀምሮ እቅማለሁ፣ ግን ደግሞ አልኮራበትም። በዛ በበርጫ ምናምን ሱስ ነው በቃ ኪስ ያራቁታል ምናምን ግን ደግሞ ካረቂና ከጠላ ይሻላል። እሱንም አጠጡ እያልኩ አይደለም፣ ጠጡ፣ ግን ደግሞ እየጠጣ ቃሚን ለመወረፍ አትሞክር ነው። እየቃምክ ጠጪን ለመወረፍ አትሞክር ነው። ፍትሃዊ እንሁን ነው ያልኩት እኔ። ፍትሃዊ እንሁን። አንተ የምታደርገው መጥፎ ነገር ጥሩ፣ ሌላ የሚያደርገው ሁለቱም መጥፎ ነው እያልኩ ያለሁት። ቅማል መርቅናል። ይሄ ቡና እየጠጣው ነው። እኔ ምን እዚህ ቡና ነው የምጠጣው? ሜዲን ካናዳ ቡና ነው የምጠጣው። ናይብራባችሁ በሐሰት ህዝብን ማደናገር ይብቃ። በሐሰት ህዝብን ትልቅ ነህ ብሎ ነግሮ የሐሰት ሲጋለጥ ሿሿ ተሰርተሃል ብሎ ማስለቀስ ይቅር። እኔ እውነት ለመናገር ጆከር የምትባል ሰው እውነቴን ነው የምልህ ከአማራ ፖለቲካ ውጣ። የአማራን ህዝብ የምትወድ ከሆነ የአማራን ህዝብ እንዳንተ ያዋረደው ሰው የለም። የአማራን ህዝብ እንዳንተ እንዲሰደብ ያደረገው የለም። ያ ለራሱ ሳይበላ እኛን አብልቶ አጠጥቶ ያሳደገ ታክስ ከፍሎ ነው እያልኩ ያለሁት። አሁን ነገ መተችን ቪዲዮ ቆርጠ እኛንን ያበላ ነው እንዳትል። ታክስ ከፍሎ ያስተማረን ያ ህዝብ ነው። ታክስ ከፍሎ ያ ገበሬ የምትጫወትበት ገበሬ ብቻውን አይደለም፣ ሁሉም የኢትዮጵያ ህዝብ ታክስ እንደሚከፍለው ሁሉ በዛ ህዝብ ታክስ ነው የተማርነው። በዛ ህዝብ ታክስ ነው ያደግነው። መንግስት ከኪሱ አውጥቶ ተበድሮ አይደለም እኮ ያስተማረን። ተበድሮ አይደለም ለቲቸሮቻችን ደሞዝ ሲከፍል የነበረው። ከአባቶቻችን ታክስ እየከፈለ ነው። ከመሬታቸው ለራሳቸው ጫማ ሳይለብሱ ጫማ እንድንለብስ አድርገውናል። በዛ ህዝብ ቁማር አትጫወትበት። በዛ ህዝብ በውሸት አትስቀለው፣ በውሸት አታወርደው። ይሄ ማውረድ ነው። ሿሿ ተሰርቶብህ አንተ ቆንጆ ስላልተፈጠረ ያንተን ቆንጆዎች ትተው የሌላ ራሳቸውን ቆንጆ ወስደው ምናምን በጣም ያሳዝናል። አሁን ኢሹ መሆን ነበረበት። የአማራ ህዝብ ካለበት ትልቅ አጀንዳ ትልቅ ችግር አንጻር አንዲት ሚስ ኢትዮጵያ ሌሎች ለምንድን ነው የማታለቅሱት? የኔ ጥያቄ ደግሞ ያቺ ልጅ አንደኛ በመውጣቷ የተወዳደረችው በኢትዮጵያ ደረጃ ላይ ከሁሉም ብሔር ብሔረሰብ ነው አይደለ? ለምንድን ነው ተስፋፊው ብቻው የሚያለቅሰው? አቤት ችግር፣ አቤት ቅናት፣ አቦት ይሄን የቅናት መንፈስ ወጋውት። ቆሻሻ የጋላ አሽከር እያለኝ ነው አሁን። እኔ ነኝ ቆሻሻ? አትዋሽ ባልኩ እኔ ነኝ ቆሻሻ? ውሸት አንድ በዓለም ሁለተኛ የወጣችዋን ልጅ ስሟን ጥሩልኝ። በዓለም ሁለተኛ የወጣችዋን፣ በአፍሪካ አንደኛ የወጣችዋን፣ በኢትዮጵያ አንደኛ የወጣችዋን ልጅ አማራ ነች ብላችሁ ህዝቡን በባዶ በውሸት አስጨፈራችሁት። ይደሰታል። ካንተ ነው የወጣችሁ ከተባለ ማናችንም ባህሪ ነው እንደሰታለን። በውሸት አስደሰታችሁት። ያ ውሸት እንደሆነ እያወቅን ያንን ውሸት ለማጋለጥ አልሞከርንም። ሐሴት ስሟ ሐሴት ስለሆነ እኮ ነው አማራ ነች ብለው በቃ ህዝቡን አስጨፈሩት። ኦኬ፣ ያ ውሸት ሲጋለጥባችሁ ፋውል ተሰርቶ ምናምን በኢትዮጵያ አንደኛ እንድትወጣ ተደረገች አላችሁ። ኦኬ፣ ኢትዮጵያ ላይ ኦሮሞ ባለጊዜ ነው ብላችሁ ስለምትሉ ዳኞቹ ለሷ ፌቨር ሰርተውላት አንደኛ ወጣች የሚለውን እንቀበል። አማራውን፣ ስልጤውን፣ ትግሬውን ቆንጆ በልጣ አንደኛ እንድትወጣ ዳኞቹ ፌቨር ሰሩናት እንበል። እሺ፣ ከአፍሪካ ሀገሮች ከነ አንጎላ፣ ከነ ኢጅፕት፣ ከነ ሞሮኮ፣ ከነ ምናምን፣ ከነ ጋና፣ ከነ ቡሩንዲ፣ ከነ ኡጋንዳ ተወዳድራ አንደኛ ስትወጣ ዳኛው ኦሮሞ ነበረ ወይ? ጥያቄው። ኦኬ፣ ዳኛው ኦሮሞ ነበር።
አልፎስ በዓለም ሁለተኛ ስትወጣ እነ ምዕራባውያን እነ አውሮፓዎች እነ ኤዥያዎች እነ አረቦች እነ ምናምን የተወዳደሩበት መድረክ ላይ ሁለተኛ ስትወጣ ዳኞቹ ኦሮሞ ነበሩ እንዴ ሁለተኛ እንድትወጣ ይረዷት? ተው ይሄንን ህዝቡን አታጭበርብሩት። በቃ ጆከር የምትባል አንተ በህዝብ ደም የምትነግድ ሰው ለዛ ህዝብ የምታስብለት ከሆነ አንተ ከፖለቲካ ውጣና በስድድብህ ቀጥል። ለአማራ ብዬ ነው የምሳደበው ይላል። አማራ ተሳዳቢ አይፈልግም። አማራ የሚሞትለት እንጂ የሚያስገድለው አይፈልግም። እውነት ለመናገር ለአማራ ህዝብ ሙቱለት እንጂ አታስገድሉት። ለአማራ ህዝብ እንድትጠሉ ተጠሉለት እንጂ አታስጠሉት። የአማራን ህዝብ እንዲጠላ ነው የምታደርጉት። ህይወታችሁን ነው የምታመቻቹበት። ጊፍት ነው የምትሰበስቡበት። ፎቅ ነው የምትሰሩበት። መኪና ነው የምትገዙበት። በአማራ ህዝብ ምንም ለአማራ ህዝብ ይጠቅማል ብለህ አይደለም የምትሰራው። ለፍተህ ጥራ ግራ አይደለም የምትበላው። 24 ሰዓት ኦንላይን ላይ ትቀመጣለህ፣ በስሙ ትሳደባለህ። ያው አንክቴዎች አሉ አይደለ? ለኔ ብሎ ነው የተሳደበው ብሎ ጊፍት ይሰጡሃል፣ ተሰበስባለህ፣ መልሰህ ታስፈራራዋለህ። እኔ ከዛሬ ጀምሮ ከአማራ ትግል ወጣለሁ ምናምን እያልክ ብትወጣ ነው የሚሻለው። ጆከር ብትወጣ ይሻላል። የምሬን ነው የምልህ። ያንን ህዝብ ከዚህ በላይ እንዲዋረድ ካልፈለክ በሐሰት ታዋርደዋለህ፣ በሐሰት። ለማንኛውም ሁላችሁንም በጣም እናመሰግናለን። ጲላጦስ ሐዋርያው ወይኔ አንተ ልጅ በቃ እንትን አንዳንዴ ላይቭ ስገባ ሞዴሬተር መሆን አለብህ። እንዴት ነው የሚሰጠው ሞዴሬተር? አድ ሞዴሬተር እንደውም ሁሉ እኔን ራሱ አካውንቴን ማጥፋት የምችልበትን ካለ አድሞኔተር እሰጥሃለሁ። እንዴት ነው የሚሰጠው? ማኔጅ ገስትስ ኤንድ እና እንደዛ ነው እላችኋለሁ። በህዝብ ቁማር አንጫወት፣ ይብራብን፣ ይቅርብን። ለህዝብ የምናስብ ከሆነ ለህዝብ እንኑር። ጆከር ፈኒ እና ያው በሌላ ጊዜ በሌላ ፕሮግራም እንገናኛለን። ደህና ዋሉ። ወደ ስራ እየገባን እያለ ነው በዚህች ጉዳይ ላይ ለማጥራትና አንዳንድ ነገር ለማለት ብለን የመጣ ነው። እንወዳችኋለን። ሰላም አለይኩም።